አሉላ መኮንን እባላለሁ። የአይቲ ባለሙያ ነኝ። የፈጠራ ስራ በጣም ጥሩ የሆነ በገንዘብ ደረጃ ሳይሆን በእውቀት ደረጃ ብዙ ነገሮችን ያደረገልኝ ነው። በፈጠራ ስራ ደግሞ እኔንም ጨምሮ ሌሎችም ወንድሞቼን ለጥሩ ነገር ያበቃ ነው። የፈጠራ ስራ ደግሞ ለሀገራችን ጠቃሚ ስለሆነ በዚህ ደስተኛ ሆኜ እየኖርኩበት ነው። ወደ ፈጠራ የገባሁበት መጀመሪያ ፍላጎቱ ነበረኝ። ፍላጎቱ እንዴት ነው? ኤሌክትሮኒክስ ነገሮችን ብዙ እሞክር ነበር። ከልጅነቴ ጀምሮ እሞክር ነበር። ከዛም በኋላ የተወሰነ ኮርስ ወስጄ ነበር ኤሌክትሮኒክስ። ከዛም እንደገና ደግሞ ተጨማሪ ከትምህርት በኋላ ደግሞ ሌሎች ቻይኖች ካምፓኒዎች ጋር ከሰራው በኋላ እዚህ ሀገር ውስጥ እንዲሰራ ፈልግ ነበር። ይሄ ፍላጎቱ ነበረኝ ማለት ብሰራው ይሄን ነገር እችለዋለሁ፣ እወጣዋለሁ ብዬ ልሰራው ፈልግ ነበር። ፍላጎት ስለነበረኝ አንድ ሳምፕል መስራት ጀመርኩኝ ማለት ነው። ከዛ ይሁት እየተሻለ ሲመጣ ፍላጎቱም ደግሞ ስለነበረ እዚህ ሀገር እቃውም ደግሞ ከውጭ ነበር የሚመጣ የነበረውና ያን ነገር ደግሞ የሚመጣበት ዋጋ ደግሞ ከፍ ያለ ስለሆነ ከእቃው ይበልጥ ኪሎግራሙ ደግሞ በዶላር ደግሞ ሲሰላ ደግሞ ከፍ ያለም ስለነበረ እንደገና ደግሞ ይህን ስራ ብሰራ ደግሞ ስኬታማ እሆናለሁ የሚል እምነት ነበረኝ በልቤ ማለት ነው። ስለዚህ ያን ነገር ብሰራው ስኬታማ እሆናለሁ አልኩ፣ ሞከርኩት፣ መስራት ጀመርኩ። አሁን ባለበት ሁኔታ በጣም ጥሩ እንቅስቃሴ ከሚባለው ውስጥ እንደገና ደግሞ ብቸኛ አምናለሁ በራሴ። ምክንያቱም እስካሁን ድረስ ይህን ምርት ያመረተም የለም። እነዚህን እቃዎች አሁን ያይሻቸውን እቃዎች በሙሉ ሀገር ውስጥ እኔ ብቸኛ ነኝ ብዬ ነው የማምነው። ደግሞም ነው ሌላ የለም። ግን አሁን በፈጠራ ስራዬ የተሳካ በፊት ከነበረው ስራዎች ለምሳሌ የመጀመሪያ ጅምር አለ፣ ሁለተኛ መካከል ላይ ደግሞ የሚሰሩ ስራዎች አሉ። አሁን እየተሻሉ ለምን ጥራቱን የጠበቀ ለሀገር ብቻ ሳይሆን ኤክስፖርት እንዲደረግም ጭምር ማለት ነው። ስለዚህ ኢምፖርት ደግሞ መቆም አለበት ነው ዋናው። እንግዲህ በመንግስት ደረጃ እየሰማን ያለ ነው። በማህበርም እንደዚህ አንድ ላይ ስንሰራባቸው የነበሩ ግሩፖች አሉን። እነሱም ከውጭ የሚመጡ እቃዎች የኔ እምነት ከውጭ የሚመጣው እቃ ከዚህኛው እቃ ሲነጻጸር ይሄን የተሻለ ነው። ለምን የነሱን ለመጣል ሳይሆን ከፈጠራ ስራችን ምንድነው እያሻሻል መምጣት አለብን። ፈጠራ ስራችን እንዳለ ሆኖ የፈጠራ ስራ ደግሞ ስንሰራው ከውጭ ኢምፖርት ከሚደረግ የተሻለ አድርገን መስራት አለብን በሚለው እየሰራን አሁን እስካሁን ድረስ ስኬታማ ነን ማለት ነው። እንቅስቃሴያችን በጣም ጥሩ ነው። በተለይ 2015 የፈጠራ ስራን ያነሳሳኝ መጀመሪያ ከሌሎች ድርጅቶች ከቻይኖች ጋር ድሮ ሰራ ነበርና የነሱ የስራ ልምድ የስራ ተሞክሮ ከዛ ደግሞ